ምንድን ነው? ዝም በይ እባክሽ። ይህንን ታደርጊዋለሽ ብዬ አላምንም። ማን እንደሆንሽ አውቃለሁና ቃል እገባልሻለሁ፣ ይህ ሕይወት እንደዚህ አይቀጥልም። ጆን ብሬን የተከበረ የዩኒቨርሲቲ ፕሮፌሰርና ታማኝ የቤተሰብ አስተዳዳሪ ነው። ነገር ግን ላለፉት 3 ዓመታት የሰላም እንቅልፍ አግኝቶ አያውቅም። ምክንያቱም ሚስቱ ላራ በግድያ ወንጀል ተጠርጥራ በእስራት ላይ ትገኛለች። እንደ ፖሊስ ገለጻም ላራ ከአለቃዋ ጋር ትጨቃጨቃለች። ከዚያም ከስራ በኋላ በመኪና ማቆሚያ ቦታ ላይ በመግደሏን ማስረጃም ሲያቀርቡ የጣት አሻራዋን ከመሳሪያው ላይ እንዲሁም የተጎጂዋን ደም ከኮቷ ላይ መገኘቱን ያቀርባሉ። ነገር ግን ጆን ለማመን ፈቃደኛ አልሆነም። ከዛም አንድ ቀላል ጥያቄ ይጠይቃል። ላውራ እውነት ግድያውን የፈጸመች ቢሆን ኖሮ በዚያው ምሽት በእርጋታ በቤተሰብ እራት ላይ እንዴት መገኘት ትችላለች? የስራ ባልደረባ ወደ ቦታ ውስጥ ሄዳ አይቷታል። ልብሷ ላይም የሟቿ ደም ተገኝቷል። የጣት አሻራውን በመሳሪያው ላይ ተገኝቷል። ከዛ እራት ለመብላት ወጣ። ሳይኮፓት የሆኑ ሰዎች ብቻ የሚያደርጉትን እሷ ይህንን እንዴት ማድረግ ትችላለች? ማስረጃው ወደ አንድ አቅጣጫ ሲጠቁም፣ ልቡ ደግሞ ሌላ። የላራን መንፈስ ለማደስ ጆን ትንሹ ልጃቸውን ሉክን እስር ቤት እንዲጎበኛት አዘውትሮ ያመጣዋል። ላራም ልጇን ስታይ ሁል ጊዜ ታበራለች። ነገር ግን ሉክን ባየችበት ቅጽበት የጥፋተኛ ስሜት በድንገት ፊቷ ላይ ይቀመጣል። ሉክም በልጅነቱ እናቱ ስትታሰርና በትምህርት ቤት ለዓመታት ሲሾፍበት ስሜቱ ስለተጎዳ አኩርፏት አላናገራትም። እንደ አብዛኛዎቹ ጉብኝቶች እርስ በርሳቸው ተቃራኒ እንደተቀመጡ ጆንና ላራም ይቀመጣሉ። ከዛም ላራ ትኩረቷን ወደ ጆን አዞረችና ለ3 ዓመታት የጠየቀችውን ተመሳሳይ ጥያቄ ጠየቀችው። በዚያም ምሽት ያጋጠመችኝን ሴት አገኛት። ከኮቷ ላይ የወደቀውን ቁልፍ አገኘው። ጆን አሁንም መልስ የለውም። ይልቁንም ርዕሰ ጉዳዩን ቀይሮ ጠበቃቸው ሌላ ይግባኝ እየጠየቀ መሆኑን ይነግራታል። አንዳቸውም ቢሆኑ ለላራ ቃል እንደገባላት ነገሩ ቀላል እንደማይሆን ያውቃሉ። ጆን ቀኑን ሙሉ ሉክን ወደ መጫወቻ ሜዳ ወስዶት መደበኛ የልጅነት ጊዜ ሊሰጠው ሲሞክር ቢያሳልፍም ሉክ ግን ወደ ደስታው መመለስ አልቻለም። ከዚያም በማግስቱ ጆን ከጠበቃቸው ዜና ለማግኘት ከፍርድ ቤት ውጭ ተቀምጦ በተስፋ ይጠባበቃል። የሰውየውን ፊት ባየበት ቅጽበት ግን ተስፋው እየደበዘዘ ይሄዳል። ምክንያቱም ይግባኙ በድጋሚ ውድቅ ተደረገ። አሁንም ለማቆም ፈቃደኛ ባለመሆኑ ጆን እስከ ጠቅላይ ፍርድ ቤት ድረስ ይግባኝ እንዲል ጠየቀው። ጠበቃውም ጠቅላይ ፍርድ ቤት ከአሁን በኋላ የወንጀል ጉዳዮችን እንደማይሰማ አስረድቶት ጥያቄውን ግን ለማቅረብ ይስማማል። ከዛም ግን አንድ ከባድ ምክር ይለግሷል። እሱም ላራን እንደ ሚስቱ ማየት አቁሞ እንደ ተጠርጣሪ ማየት እንዲጀምር ነገረው። ጆንም ወዲያውኑ ወደ ኋላ ገሸሽ ይልና ላራ ግድያውን ልትፈጽም የምትችልና ከዚያም በእርጋታ በቤተሰብ እራት ውስጥ የምትቀመጥ አይነት ሰው አይደለችም አለው። ጠበቃውን በመጨረሻ ትዕግስቱን ያጣና የሚያምነው ነገር ካሁን በኋላ ምንም ለውጥ እንደማያመጣና ማስረጃ ብቻ እንደሚሰራ ይነግረዋል። ጆንም ምን ለማለት እንደፈለገ በእርግጥ ተረድቶታል። ስለዚህም ሌላ ጠበቃ ሊያስፈልገው እንደሚችል ይገነዘባል። ከዛም ይህንን መርዶ ሊነግራት ወደ ላራ ሄደ። ነገር ግን አንድም ቃል ከመናገሩ በፊት በዓይኖቹ ውስጥ ያለውን እንባ አይታ ቀድማ አወቀች። እናም የመጨረሻ ተስፋዋ እንደ ጉም ተነነ። ይህንን መሸከም ስላልቻለች አንድም ቃል ሳትናገር ከጉብኝት ክፍሏ ወጣች። ጆንም ከምንጊዜውም በበለጠ አቅመ ቢስ ሆኖ እዚያው ብቻውን ቆሟል። ወላጆቹ ቤተሰቡን አንዱ ላይ ለማቆየት የተቻላቸውን ሁሉ በማድረግ ሉክንም በመንከባከብ መርዳታቸውን ቀጥለዋል። ከዛም በአንድ እንቅልፍ አልባ ምሽት ጆን የተለያዩ ፋይሎችን በድጋሚ እየተመለከተ ያለ በድንገት ስልክ ተደወለለት። ላራ ራሷን ለማጥፋት ሞክራ ወደ ሆስፒታል እንደተወሰደች ተነገረው። ይህንንም የሰማው ጆን በፍጥነት ወደ ሆስፒታሉ አመራ። ነርሷ ላራ እስረኛ ስለሆነች እንዲያያት ፈቃደኛ አልሆነች። ከዛ ግን አንድ አዛኝ ዶክተር ይመጣና ጥቂት ጊዜ ይሰጠዋል። ከዛም ላውራን በሆስፒታል አልጋ ላይ ተኝታ ያያታል። ለመጀመሪያ ጊዜም ጆን የሚናገረውና የሚያጽናናውን ቃል ማግኘት ያቅተዋል። በመጨረሻም ጆን በሐዘንና በቁጭት ውስጥ ሆኖ ሕጉ ላውራን ወደ ቤት ማምጣት ካልቻለ የቻለውን የትኛውንም ነገር አድርጎ ሊያስወጣት ወሰነ። ከዚያ ምሽት ጀምሮ ጆን የእስር ቤት ማምለጫ መንገዶችን መመርመር ጀመረ። እናም በመጨረሻ በዳሞን ፔኒንግተን የተጻፈ መጽሐፍ አገኘ። ይህንን መጽሐፍ ከጻፈው ከእስር ቤት በማምለጥ ዝነኛ ከሆነውና ራሱ እጅ ካልሰጠ ሊያዝ ከማይችለው ዳሞን ጋር ሁሉንም ለመማር ቆርጦ ተነስቶ በአካል ተገናኘ። ከዛም ዳሞን 3 መሰረታዊ የተሳካ ማምለጫ መስፈርቶችን ነገረው። የመጀመሪያው እስር ቤቱን መረዳት፣ አቀማመጡን፣ የዕለት ተዕለት እንቅስቃሴዎችን ማጥናትና የሆነ ችግር እስኪፈጠር መጠበቅ። ሁለተኛው ደግሞ እንዴት እንደሚጠፋና ከዛ በኋላ ወዴት እንደሚካሄድ ማወቅ።
እንደ ፒትስበርግ ያሉ ትልልቅ ከተሞች ያመለጡ ወንጀሎችን ለመከታተል ቀላል ስለሆነና የህዝብ መጓጓዣ መጠቀምም እንደሌለባቸው አስረዳው። ተሳክቶለት ካስመለጣት ወደ ገጠር በመሄድ ከዛም በመጨረሻ ሀገር ለቀው መውጣት እንዳለባቸውና ለረጅም ጊዜ መደበቂያ ቦታ በመካከለኛው ምስራቅ ውስጥ አሜሪካውያን ቱሪስቶች እምብዛም የማይበዙበት ቢሄዱ ተመራጭ እንደሆነ ነገረው። ሶስተኛውና የመጨረሻው ከሁሉም በጣም አስፈላጊው ነገር ደግሞ ገንዘብ ነው። ዳሞን ምክሩን ከጨረሰ በኋላ ከመሄዱ በፊት ከጆኒ ኪስ ቦርሳ ጥቂት ብሮችን በዘፈቀደ ወሰደ። ከዚያን ቀን ጀምሮ የጆኒ እስር ቤት ጉብኝት ሙሉ በሙሉ ተለወጠ። ላራን በቀላሉ ከማበረታታት ይልቅ እስር ቤቱን ራሱ ማጥናት ይጀምራል። የካሜራ ቦታዎችን፣ የጥበቃ ልማዶችንና የደህንነት ኬላዎችን በእርጋታ ያስተውላል። እንዲሁም የትኞቹ የጥገና ሰራተኞች ወደ ተቋሙ እንደሚገቡና የትኞቹ ተላላኪ ሰራተኞች መች እንደሚመጡና እንደሚሄዱ ትኩረት ሳይስብ ያስተውላል። ከዛም ጆን ገንዘብ ለማሰባሰብ ያለምንም ማመንታት ቤቱን ለሽያጭ አቀረበ። ሌላኛው ፈተናው ደግሞ የውሸት ፓስፖርት ማግኘት ነው። ከጠበቀው በላይ በጣም ከባድ የሆነበት ይህ የዩኒቨርሲቲ ፕሮፌሰር መድኃኒት ሊገዛ በወጣበት መንገድ ላይ ያገኘውን ሰው ስለ ፎርጂድ ሰነዶች በጥንቃቄ ጠይቋል። መጀመሪያ ላይ ግለሰቡ ፖሊስ ስለመሰለው ሊነግረው ፈቃደኛ አልሆነም። ከብዙ ቆይታ በኋላ ግን ስምና የሚገኝበትን የባር ቦታ ነገረው። ከዛም ጆን ተስፋ ሰንቆ ወደ ቦታው ተከትሎት ቢሄድም ወጥመድ ነበርና ክፉኛ ደብድበውት ዘርፈውት አመለጡ። ማግስቱ ጠዋት እናቱ ቁስሎቹን እየጠራረገችለት ሙሉ ዓለም ጥፋተኛ ናት ብሎ ለወሰነባት ሰው እስከ መች ነው የምታገልላት ብላ ጠየቀችው። ጥያቄው ከቡጢው የበለጠ አመመው። እናም ጆን ሉክን ዕቃዎቹን እንዲይዝና ወደ ቤት ለመሄድ እንዲዘጋጅ ነገረው። ሉክን መኪና ውስጥ አባቱን በጨረፍታ ያይና ተጣልቶ እንደሆነ ጠየቀው። ጆንም እንዳልሆነ ነገረው። ሁሉም ነገር የቱንም ያህል አስቸጋሪ ቢሆን በአባትና በልጅ መካከል ያለው ትስስር አሁንም እንደተጋመደ ነው። ጆን ፎርጂድ ፓስፖርቶችን መስራት የሚችሉ ሰዎችን ለማግኘት በከተማ ውስጥ መፈለጉን ቀጠለ። ከዚያም በአንድ ቀን ምሽት አንድ እንግዳ ሰው በሩ ላይ ቆሞ አየው። ጆን በድንጋጤ ማን እንደሆነ ለማወቅ ከመጠየቁ በፊት የቤዝቦል መጫወቻ ያዘ። ሰውየው ግን መስማት ይሳነው ነበር። የጆንን ከንፈር በእርጋታ እያነበበ $3700 የፎርጂድ ሰነዶች ማቅረብ እንደሚችል ገለጸለት። ጆን አንድ ጊዜ ከተጨበረበረ በኋላ ሰው ማመን እንደሌለበት ስለተማረ አመነታ። ነገር ግን ይህ ቅንጦት ነው። እናም $1000 ቅድመ ክፍያ ሰጥቶት በድጋሚ ወደዚህ እንዳይመጣ አጥብቆ ነገረው። ሰውየውም አንገቱን በመነቅነቅ ከተስማማ በኋላ ቀጣይ የሚገናኙበትን ቦታ ይነግረዋል። በዛውም ከመሄዱ በፊት እንደ ማስጠንቀቂያ ከዘገየ እንዲሄድ እንዳይጠብቀው ነገረው። ከጥቂት ቀናት በኋላ ጆን ሰውየው በቀጠረው ቦታ ከድልድዩ ስር ሆኖ ይጠብቋል። ደቂቃዎች እያለፉ ሲሄዱ ግን የሰውየው ማስጠንቀቂያ በጭንቅላቱ ውስጥ ያስተጋባል። ደቂቃው 1-2 እያለ በነገደው ቁጥር ጆን መረበሽ ጀመረ። ከዛም አንድ መኪና ሹፌሩ በትኩረት እየተመለከተው ባጠገቡ ሲያልፍ ጆን ክፉ ነገር አሰበ። መኪናው ከዓይን እንደተሰወረ በመጨረሻ ሰውየው ደረሰ። በብስጭት ሆኖ በመኪና ውስጥ የነበረው የፖሊስ መኮንን መሆኑን በመንገር ጆን ማስጠንቀቂያውን ተከትሎ በሰዓቱ ቢሄድ ኖሮ ለአደጋ እንደማይጋለጥ ነገረው። ከዛም ሰነዶቹን አስረክቦት በፍጥነት ይሄዳል። አሁን ጆን ላራን አፍርሶ በመስራት ወደ ቀጣዩ የእቅዱ ምዕራፍ ይሄዳል። ከዛም ጆን ኢንተርኔት ላይ የሚያገኛቸውን ቪዲዮዎች በመጠቀም ቁልፍ እንዴት እንደሚሰራና መቆለፊያዎችን እስኪከፍት ድረስ በመለማመድ ሰዓቱን ያሳልፋል። ከዛም በኋላ ወደ እስር ቤቱ ለጉብኝት ሲገባ ጆን ሆን ብሎ በፍተሻ በኩል ላለው ጥበቃ እንዲያየው አድርጎ ራሱ የሰራውን ሰባራ ቁልፍ ያስቀምጣል። ጥበቃውም በመውቀስ ቁልፉን ይነጥቀዋል። እንደዛም ሆኖ ጆን ከገባ በኋላ ከጎብኚዎቹ ኋላ በመከለል የበሮቹን ቁልፍ ይሞክራል። በመጀመሪያ ምንም አልተፈጠረም። እንደገና ሲሞክር ግን የመክፈቻው ቁልፍ ይሰበርና ቁራጩ ቁልፍ ውስጥ ይቀራል። ከጥቂት ቆይታ በኋላም ጠባቂዎቹ የተበላሸውን ቁልፍ አገኙ። እናም ወዲያውኑ ጎብኚዎቹን አስቆሟቸው። ከዛም በክፍሉ ውስጥ ውጥረት ነገሰ። አንድ በአንድም መጠየቅ ጀመሩ። እንደ ድል ሆኖ ግን አብዛኛው ብስጩና ትዕግስት የሌላቸው በመሆኑ ጥበቆቹ ለመለየት ተቸገሩ። በመጨረሻ ዋና ጠባቂው ጆን ጋር ደረሰ። ከዛም እሱን ከመክሰስ ይልቅ ሁለቱም ወላጆቹ ወደ እስር ቤት ቢገቡበት ልጁ ምን እንደሚሆን ጠይቆ ተለቀቀው። ከዛም በወጣበት ቅጽበት ቮሚት አደረገ። ይህ በእንዲህ እንዳለ የላራን ጉዳይ የሚከታተለው መርማሪ ኩዊን የጆንን እንግዳ ባህሪ በጥንቃቄ ይመለከተዋል። ከዛም በኋላ ኩዊንና ባልደረባው የራሳቸው ምርመራ ያደርጋሉ። ጆንም ቤቱን እየሸጠ መሆኑን አወቁ። መረጃው ያልተለመደ ይመስላል፣
ነገር ግን ሁለቱም መርማሪዎች የተከበረው የዩኒቨርሲቲ ፕሮፌሰር የእስር ቤት እረፍት ፈልጎ እያቀደ ሊሆን ይችላል ብለው አሰቡ። በሌላኛው ትዕይንት በመጫወት ላይ ያለ ሉክ አባቱን ኩኪስ ጠየቀው። ከዚያም ሄዶ በአቅራቢያው ካለች ትንሽ ልጅ ጋር ተካፈለ። ይህንን የተመለከተው ጆን ከረጅም ጊዜ በኋላ ለመጀመሪያ ጊዜ ፈገግ አለ። የሕፃኗ እናት ኒኮል ከጆን ጋር ተዋውቀው ስለ ልጆቻቸው እያወሩ ሲንግል ማም መሆኗን እየነገረችው ለልጇ ልደት መላ ቤተሰቡን ጋበዘችው። ጆንም በትህትና ግብዣዋን አልተቀበላትም። ከዛም በመቀጠል ስለ ሚስቱ ስትጠይቀው እንድትተወው በማሰብ እስር ቤት ውስጥ እንደምትገኝ እውነቱን ነገራት። በውይይቱ የተሰላቸው ጆን የእሷን ምላሽ ሲጠብቅ ሉክን ይዞት ወደ ቤት አመሩ። ወደ መደበኛው ሥራ ሲመለስ ጆን እስር ቤቱን ከሩቅ መመልከቱን ቀጥሏል። ውሎ አድሮ አንድ አስደሳች ነገር ያስተውላል። ከዚያም የሕክምና ላቦራቶሪ በመደበኛነት ወደ ተቋሙ ገብቶ ይወጣል። ላራ የስኳር ህመምተኛ ስለሆነች እስር ቤቱ ለምርመራ ብዙ ጊዜ የሕክምና ናሙናዎችን ይልካል። ከቀን ወደ ቀን ጆን መንገዱን ያጠናል። ሹፌሩ በእያንዳንዱ ጉዞ ለ1 ሰዓት ተኩል ያህል በቤተ ሙከራ ውስጥ ይቆማል። በማግስቱ ጆን መኪናውን ተከተለ። ሹፌሩ ወደ ሕንፃው በገባበት ቅጽበት ጆን የቴኒስ ኳስ በብልሃት ተጠቅሞ ተሽከርካሪውን ከፍቶ ወደ ውስጥ ይገባል። በተቻለውን ፍጥነት በመስራት የላራን የሕክምና መዝገቦች ፎቶግራፍ በማንሳት ወረቀቱን በጥንቃቄ ያጠናል። ሹፌሩ ከመድረሱ በፊት ጆን ከመኪናው ሾልኮ በመውጣት ወደ ራሱ መኪና በመግባት በፍጥነት ይሄዳል። ከዛም የደረሰበትንና ወደ ቤት ሊያመጣት ምን ያክል እንደተቃረበ ሊነግራት በተስፋ ተሞልቶ ላራን ሲያገኛት ጭራሽ አስከፊ ዜና ይደርሰዋል። ሁሉም ይግባኞች ስለተሟጠጡ ላራ በ3 ቀናት ውስጥ ወደ ሌላ እስር ቤት ልትዘዋወር ነው። ለጠበቃዎቹ የሚከፍለው ገንዘብ ስለሌለውና ዝውውሩን ለማዘግየት ምንም መንገድ ባለመኖሩ ጆን ከጠበቀ በላይ ጊዜ እያለቀ መሆኑን ተገነዘበ። ቤቱ አሁንም አልተሸጠም እና ገንዘብ ለማግኘት አንድ ያልተጠበቀ ውሳኔ ያደርጋል። ሽጉጥ በመያዝ ወደ ባንክ መሄድ። ከዛ ለብዙ ደቂቃዎች በመኪና ማቆሚያ መግቢያውን እያየ ቢቆይም ማድረግ እንደማይችል ግን ይረዳል። ከዛም ለመመለስ ወደ ኋላ ሲነዳ አንዲትን ሴት ዕቃዋን ያስጥላታል። ጆን እየጨመረ የመጣውን ፍራቻ ለመደበቅ እየሞከረ ላራን አገኛት። እናም ከጠበቃ ጋር ስለተነጋገረ እንዳታስብ ነገራት። ነገር ግን ላራ የሆነ ችግር እንዳለ አስተዋለች። እንዲያውም ትኩረቱ ሲከፋፈል በማየቷ ሁኔታውን ሙሉ በሙሉ በተሳሳተ መንገድ ተረዳችው። ጆን ለእሷ መታገል እንዳቆመና ከሉክ ጋርም በቂ ጊዜ እያሳለፈ እንዳልሆነ በማመን በብስጭት ጮኸችበት። ጆን ግን ዝም አላት። እሷም የበለጠ ተናደደች። በመጨረሻም ላራ ለዓመታት ወደ ውስጧ ስትለው የነበረውን ጥያቄ ትጠይቀዋለች። አለቃዋን በእውነት እንደገደለችው ለምን አልጠየቀም? ክፍሉ ለአፍታ ዝም አለ። ለሌላ ሰው ኑዛዜ ሊመስል ይችላል፣ ነገር ግን ጆን ላራን ከማንም በላይ ያውቃል። እናም ይህንን እንደማታደርግ እርግጠኛ ነው። ላራ ልታርቀው ብትሞክርም ጆን ለሌላ ጉብኝት ሲመጣ ከመናገሯ በፊት ቀደም ብሎ ማን እንደሆነች እንደሚያውቅና ነፍሰ ገዳይ መሆኗን እንደማያምን በመንገር ምንም ቢፈጠር ወደ ቤት እንደሚያመጣት ቃል ገባላት። በዚያው ምሽት ጆን ወደ ከተማው አስቸጋሪ ሰፈር አመራ። በነጋዴዎችና በሱሰኞች በተጨናነቀ ጎዳና ላይ ከተንከራተተ በኋላ አንድ ሰው ከበርካታ የጎዳና ላይ ሻጮች ገንዘብ ሲሰበስብ አስተዋል። ከዛም ሰውየውን በመኪና ተከተለው። በመጨረሻ አንድ ድብቅ ቤት ጋር ደረሰ። ሰውየውም ተከፍቶለት ወደ ውስጥ ገባ። ጆን ዳግም በሩ እስኪከፈት ድረስ ተደብቆ ቆየ። ከዛም አንድ የነሱ ሰው በሩን አንኳኩቶ ሲከፈትለት ጆንም በቅጽበት ሰውየውን በመሳሪያ ይዞ ወደ ውስጥ ገባ። ከዛም መሳሪያውን ወደ ዋናቸው ደቅኖበት ገንዘብ እንዲሰጠው ጠየቀው። ሰውየው ግን በቁም ነገር አልተመለከተው እና ጆን በመተኮስ ምላሽ ሰጠው። አሁን ሁሉም ይደናገጣል። ከዛም ጆን ወደ ላይ አልኮል እያፈሰሰ ገንዘቡ የት እንዳለ ጠየቃቸው። እሳት በለኮሰ ቅጽበት ግን ሰውየው ፎቁ ላይ ነው ያለው እያለ እየጮኸ ወደ ደረጃው ወጣ። ሊከተለው ሲል ግን ጓደኛው መንገድ ይዘጋበታል። ከዛም ከሰከንዶች በኋላ ተኩስ ተፈጠረ። በዚህም ምክንያት ዋናው ወዲያውኑ ይሞታል። ጆንም በፍጥነት ገንዘቡን ይዞ ወደ ታች ወረደ። ሊሄድ ሲል ግን የተጎዳውን ሰው ወደ ሆስፒታል ሊወስደው አስቦ በመኪናው ላይ ይጭኗል። ከዛም ወደ ኋላ ለመውጣት በፍጥነት ሲነዳ ከቆሻሻ መጣያዎች ጋር ይጋጫል። በዚህም የፍሬቻ መብራት ስባሪ ትቶ ይሄዳል። የተጎዳውም ሰው ሳይደርስ ስለሞተ አስክሬኑን የአውቶቡስ ፌርማታ ላይ ትቶት ይሄዳል። ከዚያም በኋላ ለማምለጫ ዕቅድ ሌላ ተሽከርካሪ አዘጋጅቶ በመጨረሻም ወደ ወላጆቹ ቤት ይመለሳል። ከቃላት በላይ ደክሞት ስለነበር ከሉክ አጠገብ
በእርጋታ ይተኛል። በተመሳሳይ ጊዜ የኤፍቢአይ ወኪል ናቡሊ መረጃ ደርሶት ሙሉ የምርመራ ቡድኑን ይዞ ወንጀሉ ከተሰራበት ቦታ ደረሰ። በምርመራም ወቅት መኮንኖቹ የተሰበረ የፍሬቻ መብራት ከፍርስራሽ ውስጥ አገኙ። ይህ በእንዲህ እንዳለ የጆን አባት በልጁ ንብረት ክፍል ውስጥ የተደበቀ የአየር መንገድ ትኬቶችን አገኘ። በማግስቱም ጠዋት ጆን እና ሉክ ከእንቅልፋቸው ሲነቁ አባቱ ስላገኘው ነገር ምንም አልተናገረም። ይልቁንም ጎተት በማድረግ ከእቅፉ ስር አስገባው። አንዳቸውም ቢሆኑ አንድም ቃል መናገር አያስፈልጋቸው፣ ምክንያቱም ሁለቱም ቀጥሎ የሚመጣውን አስቀድመው ስለሚረዱ ነው። ከዛም ጆን ለማምለጥ መዘጋጀት ጀመረ። የሚያስፈልገውን ሁሉ ከያዘ በኋላ ግድግዳው ላይ ያለውን የሰቀላቸው ማስታወሻና የካርታ ምስሎች ቀዳዶ አወረደ። ከዛም ወደ ሕክምና ላቦራቶሪ በፍጥነት አመራ። እንደደረሰም የስልክ መስመሮችን በመቆራረጥ የቀጣዩ የእቅዱን እርምጃ መጠባበቅ ጀመረ። የላቦራቶሪውን መኪና በቦታው እንደደረሰ ጆን ወደ ውስጥ ሾልኮ ገባ። ከዛም ቀደም ሲል ራሱ ባዘጋጀው ውሸት ውጤት የላራን የሕክምና መዝገቦች ቀየረ። እቅዱ በተሳካ ሁኔታ እየሄደ ነው። ከዛም ወደ ቀጣዩ ማምለጫ ምዕራፍ ከመሄዱ በፊት ሉክን በኒኮላስ ልጅ ልደት ድግስ ላይ ወስዶት ምስጋና አቅርቦላት ወደ እቅዱ አመራ። በተመሳሳይ ጊዜ የኤፍቢአይ ወኪሉ ናቡሊ በወንጀል ቦታ ላይ የተገኘውን ፍሬቻ ስባሪ ሲመረምረው የታይላንድ ተሽከርካሪ እንደሆነ አወቀ። ከዛም ተዛማጅ መዝገቦችን ሲመረምር የላራን ስም አገኘው። ናቡሊም ከጆን ጋር ግንኙነት እንዲኖረው እንደሚችል በመጠርጠር በቀጥታ ወደ ቤታቸው አመራ። ሲደርሱም ቤቱ ባዶ ነበር። በአንድ ወቅት በጆን የተራቀቁ እቅዶችና በካርታዎች የተሞላው ግድግዳ አሁን ላይ ቁርጥራጭ ወረቀቶች ብቻ ይዞ ቀርቷል። ዶክተሯ የላራን የውሸት ላቦራቶሪ ውጤት አይታ ደነገጠች። ለማረጋገጥም ወደ ላቦራቶሪው ስትደውል ስልኩ አገልግሎት አይሰጥም። ላራን ከባድ የጤና እክል ሊኖርባት እንደሚችል በማመን ጆን እንዳሰበው በአምቡላንስ ወደ ድንገተኛ ክፍል እንድትዘዋወር አዘዘች። ጆንም በቅርብ ርቀት ላይ ሆኖ መኪናውን ሲከታተል ናቡሊም መረጃ ደርሶት በተመሳሳይ ወደ ቦታው አመራ። ጆን ከእቅዱ ብዙ እርምጃ ወደ ኋላ እንደዘገየ ሳያውቅ በድንገተኛ ክፍል ውስጥ ሽጉጡን አውጥቶ የተደናገጡትን ፖሊሶች ራሳቸውን በካቴና እንዲያስሩ አስገደዳቸው። ላራ ባየችው ነገር በጣም ደነገጠች። እናም ሁኔታው ከመባባሱ በፊት እንዲያቆም ለመነችው። ይልቁንም ጆን ስልክ ሰጣትና ሉክ ጋር እንድትደውል ነገራት። ከዛም ለምን ወደ ቤት መምጣት እንደማትችል እንድታስረዳው ጠየቃት። ይህም ንግግር የላራ ልብ ሰበረው። በመጨረሻም ታዲያ እሱን ለመከተል ተስማማች። አንዲት ነርስ ጆንን ስላወቀችው ወዲያውኑ ደህንነቶችን ጠራች። አቅጣጫውንም ለመቀየር የተገደደው ጆን ሊፍት ተጠቅሞ ወደ መኪና ማቆሚያ ሲወስዳት በመሃል ባልተጠበቀ ሁኔታ ከናቡሊ ጋር ተገናኘ። ጆንም ሽጉጡን አውጥቶ በፍጥነት ደቀነበት። ናቡሊም ከመመልከት ውጭ አማራጭ ስላልነበረው ሊያመልጡት ቻሉ። ከጥቂት ጊዜያትም በኋላ ልብሳቸውን ቀይረው ወደ ዋናው ሎቢ ተመለሱ። ፖሊሶች የመኪና ማቆሚያውን ሲያጥለቀልቁት እነ ጆን ግን በእርጋታ በሆስፒታሉ የፊት መግቢያ በኩል ሊያመልጡ ቻሉ። ከዛም በሺዎች ከሚቆጠሩ የፒትስበርግ ደጋፊዎች ጋር በመቀላቀል ሊያመልጡ ቻሉ። ከዛም የምድር ባቡር አገኙና ተሳፈሩ። እንዳለመታደል ሆኖ ናቡሊ በመጨረሻ ሰዓት ቢያያቸውም ተስፋ አስቆራጩ ማሰደድ ከመጀመሩ በፊት ባቡሩን እንዲያቆምለት ጠየቀው። ነገር ግን ጆን የእቅዱ አንድ አካል ስለነበረ ባቡሩ ከመቆለፉ በፊት የአደጋ ጊዜ ማቆሚያውን በመጎተት በተለየ መንገድ ይወጣሉ። ከዛም ከአንድ ቀን በፊት ወደ አስቀመጡት የማምለጫ መኪና ውስጥ ይገባሉ። እናም ዳሞን በአንድ ወቅት ከግዛቱ ለማምለጥ የነገረውን ጊዜ በማስታወስ 35ቱን ደቂቃ ያስጀምራል። ዱካቸውን አጥቶ የተበሳጨው ናቡሊም ቡድኑን ሉክን እንዲያገኙ ታዘዛቸው። ነገር ግን ጆን ቀድሞውን ወደ ቦታው እያመራ ነበር። እንዲሁም ሁሉንም አስፈላጊ ነገሮችን፣ ሰነዶችንና አልፎ ተርፎ ሜካፖችን ለእሷ መያዙን ተመለከተች። ከዚያ ግን እቅዱ በድንገት ይበላሻል። ምክንያቱም ጆን የሉክን ልደት ድግስ እንደጠበቀው በኒኮል ቤት እንዳልሆነና ይልቁንም በመናፈሻ ውስጥ እየተከበረ እንደሆነ ይረዳል። ሰዓቱ በፍጥነት እየሄደ ነው። እያንዳንዱ ደቂቃ ብዙ ዋጋ አለው። የማምለጫ መንገዶቹ ሊዘጉ ጥቂት ደቂቃዎች ሲቀሩት ጆን ከባድ ሁኔታ ገጠመው። ወደ መናፈሻው ከሄዱ የማምለጥ ዕድላቸውን ሊያጡ ይችላሉ፣ ወይም ሉክን ሳይዙ ማምለጥ ይችላሉ። ከዛም ጆን መሪውን ወደ ሃይዌይ እያዞረ ሉክን በኋላ እንደሚያገኙት ለላራ ነገራት። ላራም ልጁን ለመተው ፈቃደኛ ባለመሆን ራሷን በፍጥነት ከሚሄድ መኪና ላይ ለመጣል ሞከረች። ጆንም በፍጥነት በመያዝ በታምራዊ ሁኔታ ሁለቱም ተረፉ። ከጥቂት ኩርፊያና ዝምታ በኋላ መነጋገር ጀመሩ። ጆን ላራን ይቅርታ ጠየቃት። ወዲያውኑም መኪናውን አዙሮ ምንም ይሁን ምን ወደ ሉክ ተመለሰ። ከዛም ሉክን ስለተንከባከበችው ኒኮልን አመስግኖ ከቤተሰቦቹ ጋር አገናኙ። ከዛም ከመናፈሻው በፍጥነት ወደ ክፍያ ጣቢያው እየነዳት ሊደርስ ሲል መኪናውን አቁሞ እቅዱን ማጤን ይጀምራል።
ሬዲዮም ሲከፍት የማምለጫቸው ዜና እየተሰራጨ መሆኑን ተረዳ። የተወሰነ ካሰበ በኋላ አደገኛ ውሳኔ ወስኖ በቀጥታ የፖሊሶች ኬላ ወደ ተዘጋጀበት ባቡር ጣቢያ አመራ። ይህ በእንዲህ እንዳለ የኤፍቢአይ ወኪሎች የጆን ቁርጥራጮች ሰብስበው በማምጣት እየገጣጠሙ ፍንጭ ለማግኘት ይሞክራሉ። በጣቢያውም ላይ ጆን የባቡር ጉዞዎቹ ስለተሰረዙ ከተሰበሰቡት ሰዎች መሃል ጥንድ አዛውንቶች ላይ ትኩረቱን ያሳርፋል። እነሱንም ጆን ወደዚያው ስለሆንን ከኛ ጋር መሄድ ትችላላችሁ በማለት አብረዋቸው እንዲሄዱ አደረጓቸው። በዚህም የቤተሰብ ጉዞ በማስመሰል ጥርጣሬን ሳይስቡ የፍተሻ ኬላውን ያልፋሉ። ወደ ኤፍቢአይ ቢሮ ስንመለስ መርማሪዎች ከነጆን መጥፋት ጋር ተያይዞ ቤተሰቦቹን ይጠይቃሉ። እነሱም ምንም እንደማያውቁ ነገሯቸው። አባቱ ሁሉንም ነገር ቢያውቁም ጸንተው በመቆየት ምንም ነገር አልተናገሩም። በመጨረሻም ቤተሰቡ በካናዳ ቶሮንቶ አየር ማረፊያ ደረሱ። ከዛም ፓስፖርቶቻቸውን በልበ ሙሉነት ለሪሰፕሽን ባለሙያዎች አቀረቡ። እንደ ዕድል ሆኖም ፎቶአቸው ገና ስላልተሰራጨ እንዲያልፉ ተፈቀደላቸው። በዛው ቅጽበት የኤፍቢአይ ሰዎች ወደ ሄይቲ የሚወስዳቸውን ፍንጭ አገኙ። ግን ያላወቁት ነገር ሆን ተብሎ በጆን የተቀነባበረ የሐሰት መረጃ ነበር። እናም መርማሪዎቹ በተሳሳተ መንገድ ሲያሳድዷቸው ጆንና ቤተሰቡ በእርጋታ ሰሜን አሜሪካን ትተው ሄዱ። ዛሬ አመሻሽ ላይ ወደ ካራካስና ቬንዙዌላ የሚደረግ የበረራ ጊዜ 5:32 ነው። በመጨረሻም ከታገሱት ነገር ሁሉ በኋላ ቤተሰቡ እንደገና አንድ ላይ ሆነ። ሉክም በመጨረሻ የእናቱን ግንባር ሳመ። ይህም ለብዙ ዓመታት የናፈቀው ፍቅር ነበር። ለጆን እያንዳንዱ መስዋዕትነት፣ እያንዳንዱ አደጋና እያንዳንዱ እንቅልፍ የለሽ ምሽት በመጨረሻ ዋጋ ያለው መሆኑን ተረዳ። ወደ ፒትስበርግ ስንመለስ መርማሪ ኪዊን የላራ አለቃ ወደ ተገደለችበት የመኪና ማቆሚያ ደረሰ። ትዕይንቱንም እንደገና ሲመለከት ጉዳዩ ከላራ አንጻር እንደገና ማጤን ይጀምራል። እናም በዛ ምሽት አንዲት የእጽ ሱሰኛ የሆነች ወጣት የተጎጂዋን ቦርሳ በመቀማት በእሳት ማጥፊያ መታቻት። ከዛም ወጣቷ በድንጋጤ እየሸሸች ከላራ ጋር ተጋጨቻት። ከዛም ላራ ግድያ መፈጸሙን ሳታውቅ የወደቀውን የእሳት ማጥፊያ አንስታ ወደ ጎን በማድረግ በመኪናዋ ሄደች። እናም ባልደረባ የላራ መኪና ከቦታው ሲወጣ ተመለከተ። አዲሱ ንድፈ ሐሳብ ተከትሎ ኩዊን የፍሳሽ ማስወገጃ ክዳኑን አንስቶ የጎደለውን ቁልፍ ቢፈልግም ማግኘት አልቻለም። ነገር ግን አዝራሩ ተንሸራቶ ወደ ውስጥ ሲገባ ይታይ ነበር። እናም ላራ ንጹህ ነበረች የሚለው እውነት በመጨረሻም ተረጋገጠ። የዛሬው የሰሜ ሙቪ ሪካፕ የፊልም ትንተና ይህንን ይመስላል። ስለተመለከቱኝ እያመሰገንኩኝ ሰብስክራይብ፣ ኮሜንትና ላይክ እያደረጉ ያበረታቱ።